ተበድሬ መጣሁ 80 ሺህ ብር ያስጨረሱኝ። ኤጀንሲ ማን ይባላል? ለቤክ ኤጀንሲ ይባላል። ለቤክ የት አካባቢ ነው ያለው? ጅማና ላምበረት ነው ያለው። በጣም ስለተበሳጨው ነው እንጂ እንደምታዩት በጣም አሞኛል። ጥርሴን በጣም አሞኝ እንደዚህ ጉንጬ ተነፍቶላችኋል ማለት ነው። ወደ ጉዳይ ስገባ እቺ የምታዩት ልጅ በደላሎች ተጭበርብራ ነው ማለት ነው። በጣም ነው የተናደድኩትና ለዛም የኑ ቪዲዮ የሰራሁት ደላሎቹ እውነት ለመናገር ለህግ መቅረብ አለባቸው። ምክንያቱም አንድ ኃላፊነት ያለበት ስራ የሚሰራ ሰው ህጉን ጠንቅቆ ማወቅ አለበት ብዬ ነው። አለማወቅ ደግሞ ከተጠያቂነት አያድንም ማለት ነው። ስለዚህ አንድ ካንስል የተደረገ ሰው ያውም አሻራ የእጅ አሻራ የሰጠ ሰው ከዚህ በፊት ጠፍቶ የሚሰራ ሰው ድጋሚ ወደ ሌላ አገር ወደ ነበረበት ሀገር ተመልሶ የመግባት እድል የለውም ማለት ነው። 5 አመት ከቆያችሁ በኋላ 6 አመት ከቆያችሁ በኋላ ካንስሌሽን ይነሳል ምናምን የሚሉት ነገር ውሸት ነው ማለት ነው። ስለዚህ ይህን ነገር እያወቁ ጠንቅቀው ገንዘቧን በልተው ይቻላል ብለው ላኳት። አሁን ልጅቷን ትኬት ቆርጠው ፖሊሶች 3 ቀን ምናምን አስረዋት አሁን ወደ ሀገሯ ሊመልሷት ነው ማለት ነው። ስለዚህ በጣም ነው የሚያሳዝነው። የስራችሁን ይስጣችሁ። እነዚህ ደላሎች ግን በህግ መጠየቅ አለባቸው። ሰላም አለይኩም። ይችን እህታችንን ኩዌት አየር መንገድ ነው ያገኘኋት። ተናገሪ፣ ማን ነበር ስልሽ? ስሜ ረዚቃ እባላለሁ። እሺ። በኢትዮጵያ 12 ነበር የመጣሁት ወደ ኩዌት። አዎ። እንደመጣሁ የሆነ ክፍል ቆልፎ አስገቡኝ እዚሁ ፖሊሶቹ ማለት ነው። ከዛን አሻራ ሳለቅ ካንስሌሽን ምናምን መግባት አትችይም ኩዌት አሉኝ። ከዛ በኋላ የሆነ ክፍል ቆልፉብኝ። ያው የምመለስበት ትኬቱ ተሰጠኝ። ብሩን ደግሞ ተበድሬ የመጣሁት 80 ሺህ ብር ያስጨረሱኝ። ኤጀንሲ ማን ይባላል? ለቤክ ኤጀንሲ ይባላል። ለቤክ የት አካባቢ ነው ያለው? ጅማና ላምበረት ነው ያለው። እና አሁን ታስረሽ ወደ ሀገር ልትመለሺ? አዎ ተመለሽ ተባልኩኝ። 2 ቀን ቆይታ በኋላ እና ልጆች ያሉሽ? አዎ 2 ልጆች አሉኝ። ሴት ልጆች ለወንድሜ ሰጥቼ ነው የመጣሁት። ለቤክ ኤጀንሲ የት ነው ያለው? ላምበረት። አይዞሽ አታልቅሽ። አላህ ያለው ነው። ሌላ የምትናገሪው ነገር አለሽ? ለቤተሰብ ወይም ለኤጀንሲ? እንዳይሰሙ ቤተሰቦችን እንዲሰሙ አልፈልግም። እንዳይሰሙ ተሰናብቼ ነው የመጣሁት። ከሰው ተበደረሽ ነው ገንዘብ? አዎ ተበደረ ነው የመጣሁት እኔ። ምክንያቱም ከዚህም በፊት ለቤክ ኤጀንሲ ራሱ የዱባይ ነበር የጀመርኩት። እኔ ኩዌት መምጣት አልፈለኩም ነበረ። ከዛን ቪዛሽ መጥቷል ስለኝ አዲስ አበባ መጥቼ ሜዲካል አድርጌ ምን ብዬ ነፃ ሆንኩኝ። ትኬት ይቆረጥልሻል ግቢ ሲባል ገባሁ። ከዛን የትኬት ዋጋ ጨምሯል 30 ሺህ ብር አምጪ አለች። እሱንም እሺ ብዬ ተበድሬ ሰጠዋል። ከዛ በኋላ ቪዛ ተቃጥሏል። ስሟን አላውቃትም። እዚህ ለቤክ ኤጀንሲ ያለው ነው የሚያውቃት አለ እዚህ የሚሰራ አዲስ አበባ ማለት ነው። እሱ ነው እንደዛ አምጪ የሚለኝ። ጅማም አለች። ከዛም ቪዛሽ ተቃጥሏል አለች። 30 ሺህ ብር ባላ 2 ዙር አዲስ አበባ መጥቼ ስንት ወጪ ካወጣሁ በኋላ እሺ ብዬ የኩዌት ልጀምርልሽ ስትለኝ እሺ ጀምርልኝ፣ ግን በፊት ኩዌት ጠፍቼ ሰርቼ ካንስል አለብኝ ስለ አዲስ አሰራር ነው። ይሄ አዲስ አሰራር ነው፣ ችግር የለውም ጀምሪ ብላ ያው ኬሳራ 2ኛ ዙር ኬሳራ አስከተተች።